ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን አሽሀዱ አን ላ ኢላሃ ኢለላህ ወሊዩ ሷሊሒን وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን رب اغفر لي وتب علي ጌታዬ ወይ ማረኝ ወንጀሌንም ምህረትን በወንጀሌም ሳቢያ ምህረትን ለግሰኝ ወደ አንተ ተመልሻለሁ ጌታችን ወይ በእዝነትህ ሸፍነን በእዝነትህ አካበን ይቅር በለን የምንልበት ወቅት ላይ ነው ያለነው በላዎች ችግሮች የነገሮች መወሳሰብ በግልም እንደ ጀማዓም የሚደርሱብን ነገሮች የወንጀል ውጤት ናቸው በሀገራችን ያሉ ችግሮች ድርቁን እያየን ነው ሐላባ አካባቢ ወራቤ ሌሎችም ቦታ ላይ ሰላተል ኢስቲስቃ ተብሎ ሜዳ ላይ ተወጥቶ እየተሰገደ ነው በምን ምክንያት የአላህ ረህመት ስለጠፋ ወቅቱ የክረምት ወቅት ነው አይደል እንደ ሀገራችን ሙቀቱ ከባድ ነው አይደል አሁን የዝናብ ወቅት ነበር ይህ ሁሉ ምንድነው ከተባለ የወንጀላችን ውጤት ነው ምናልባት ከተሜው የሚያርሰው ነገርም ስለሌለ ብዙ ላይ ረዳው ላይ ገባው ይችላል ክፍለ ሀገር ግን እጅግ በጣም የሚያስፈልጋቸው ወቅት ነው የክፍለ ሀገሩ ከተበላሸ እዚህም እንደሚበላሽ ታወቅ ምርቱ የሚመጣው ከየት ነው ከዛ ነው አይደል ያ አላህ እንደኛ ወንጀል ሳይሆን እንዳንተ እዝነት እንደ ምህረት ሰፊነት ነውና ያማረውን ዝናብ ጥሩ ቡቃያ ጥሩ ዘር የሚያበቅለውን ዝናብ አንተው ለግሰን የሁላችንም ዱዓ ሊሆን ይገባል በላዎች ከባለቤት ጋር ችግር ሲፈጠር ጭቅጭቅ ሲበዛ ወንጀሌ ነው በል ጎረቤትህ ጋር ችግር ሲፈጠር ሰላም ስታጣ ወንጀሌ ነው በል የንግድ ቦታ ላይ የሆነ ነገር ሲፈጠር ወንጀሌ ነው በል በሁሉም ነገር የኔ ወንጀል ነው ካልን ወንጀላችንን አውቀን ያ ረብ ማረን ካልን አላህ ሊምረን ዝግጁ ነው እንደዚሁም ደግሞ ምህረቱን ይለግሰናል ለም يكن مغيرا نعمة أنعمها على قوم الله በህዝቦች ላይ ያዋለውን የሰጠውን ኒዕማ አይቀይረውም حتى يغيروا ما بأنفسهم ሰዎች በራሳቸው እስኪቀይሩ ድረስ ኒዕማ ይመጣል ኒዕማው የሚወገደው እሱን ሳምፀው በላ ይንሰራፋል ለዚህ ነው ምን ይላሉ ሲናገሩ وإن البلاء بلاء የሚባለው ነገር ما نزل إلا بذنب በወንጀል እንጂ በምንም ነገር አልወረደም ولا رفع إلا بتوبة በተውባ ካልሆነ ደግሞ በምንም ምን አይልም አይነሳም በቃ በላ በወንጀላችን መጣ ድርቅ በወንጀላችን መጣ ጦርነት በወንጀላችን መጣ እርስ በራስ መባባሉ መባላላቱ በወንጀላችን መጣ የሚነሳውን በምንድነው በተውባ ነው በተውባ ምህረትን በመጠየቅ ነው ሙሳ አለይሂ ሰላም ህዝባቸው ዘንድ ድርቅ ተከስቶ ሚበሉት ሲያጡ 70 ሺህ የሚጠጉ ሽማግሌዎች የአገሪቷ ነዋሪዎች የሙሳ ህዝቦች መጡ አንተ ሙሳ ወይ ይኸው ሽማግሌዎች አለቁ እንደዚሁም ህፃናትም ይኸው እየደከሙብን ነው እንስሳውም አለቀብን ባክህ ጌታህን ለምንልናል አላህ Subhanahu Wa Ta'ala ለመለመን ሙሳ ህዝባቸው ዘንድ ወጡ አላህ ግን የሰጣቸው መልስ ምንድነው ሙሳ ወይ
እናንተ መካከል እኔን ለ40 ዓመታት ሲያምፀኝ የነበረ ባሪያ አለ። እናንተ መካከል 40 ዓመት ሙሉ እኔን ሲያምፀኝ ትእዛዜን ሲጥስ የከለከልኩትን አልከለከል ሲል የነበረ ባሪያ አለና እሱ ከመካከላችሁ ካልወጣ ድርቁ አይወገድም፣ ዝናቡ አይመጣም አላቸው። ሙሳ ደነገጡ። 70 ሺህ ህዝብ ነው። እንደ ዘመኑ ማይክሮፎን የለ፣ ድምጽ ማጉያ የለ። ሙሳ አሁንም ወደ አላህ ጥያቄ አቀረቡ። ያ ረቢ ኢኒ ሰውቲ ደዒፍ፣ እኔ ድምጼ ደካማ ነው። እንዴት ነው የሁሉ ሺህ ሰው የሁሉ ህዝብ ዘንድ የኔ ድምጽ የሚደርሰው? አጠገብ ያሉት ይሰማሉ፣ ራቅ ያሉት ግን እንዴት ይሰማሉ? አንተ ተጣራ፣ ማድረሰኛ ኃላፊነት ነው አላቸው። ሙሳ ህዝቡ ዘንድ ወጡ። አንተ ለ40 ዓመታት ጌታህን ስታምጽ የነበርክ፣ የጌታህን ትእዛዝ ስትስ የነበርክ፣ ውጣ፣ ባንተ ምክንያት ጠብታ ዝናብ አንከልከል አሉ ሙሳ አለይሂ ሰላም። ውጣ፣ ባንተ ምክንያት ጠብታ ዝናብ አንከልከል። የሁሉም ሰው ጆሮ ላይ የሙሳ ንግግር ገባ፣ ተዳረሰ። ሰውየው መልእክቱ ደረሰው። ወደ ቀኝ ያያል፣ ሚወጣ የለም። ወደ ግራ ይመለከታል፣ ሚወጣ የለም። ወደ ፊት ወደ ኋላ ይላል፣ ሚወጣ የለም። የሚመለከተው እሱና እሱም ብቻ ነው። ከወጣ በበኒ እስራኤል ሊዋረድ ነው፣ ካልወጣ ሰው በድርቅ ሊመታ ነው። ምን ያድርግ? ጨነቀው። ነገር ግን ሁሌም በሩ ማይዘጋ ጌታ፣ ምህረቱ ሰፊ የሆነ ጌታ ሊምር ዝግጁ ነውና ያ ሰው በዛ ሰዓት ማንም ሳያቀው እንደተደበቀ አላህ ወንጀሉን እንደደበቀለት እንደሸሸገለት ምን አደረገ? ልብሱን ራሱ ላይ ሸፈነና ያ አላህ ሳምጽህ ትእዛዝን ስጥስ ደብቀህ አስቀመጥከኝ። ዛሬ ወዳንተ ብመለስ ታጋልጠኝ። ፈግፊር ሊ ያ ከሪም፣ አንተ ቸሬውን ከጌታ ወይ ምህረቱን ለግሰኝ፣ ወዳንተ ተመልሻለሁ፣ ማረኝ አለ። አላህ ዝናቡን ለቀቀ። ሙሳ አለይሂ ሰላም እጅጉን ተገረሙ፣ ተደነቁ። ለምን? ይህ ሰው አልወጣ፣ የተባሉትን ትእዛዝ ታዘዋሉ፣ የተባለው ሰው ግን አልወጣም። ያ አላህ ያልከን ሰው ወንጀለኛው ሳይወጣ ዝናቡን እኮ ለገስከን። አዎ ያ ሁሉ ድርቅ የተከሰተው የተከለከላችሁት በዛ ሰው ወንጀል ነበር። አሁን ደግሞ የጠጣችሁት በሱ እስትግፋር በሱ ተውበት ነው። የኔ ወንጀል ሊሆን ይችላል እንበል፣ ሰው ጋር አንቀስር፣ እከሌ አንበል፣ የኔ ጥፋት ነው የኔ ወንጀል ነው ብለን ሙስሊም አቅለኛ ስለሆነ አርቆ ስለሚያስብ እንኳን እዚህ አይደለም ፊሊስጤም ላይ ያለው የሚመጣው በላ በኔ ወንጀል ሊሆን ይችላል ብሎ ራሱን ነው የሚወቅሰው። ራሳችንን የኔ ወንጀል ያ አላህ፣ እንደው ሐቂቃ የወንጀል አይነቱ አልበዛም? አላህ አልታመፀም? የአላህ ህግጋት ድንበር አልተጣሰም? ተጥሷል። ወላሂ ያዘዘው ነገር አይፈጽም፣ የከለከለው አይከለከል። ግድያውን ስትመለከት፣ ውንብድናውን ስትመለከት፣ ሐሜቱን ስትመለከት፣ የሱ ጥሪ ሰላቱ ጥሪ ሲያደርግ ሙአዚኑ አይደለም ኳሱ ይሻለናል ብለን ወደ ኳሱ ስንሄድ፣ ያዘዘንን ስንከለከል፣ ሰው ዝሙቱ ቀላል ሆኖለት፣ ሪባ ወለዱ ቀላል ሆኖለት፣ የእናት አባት ትእዛዝ እየተጣሰ የወንጀል አይነቱ ድርብርቦ ነው ከቦን። ታዲያ እንዴት ምን ልንጠብቅ ነበር? ظهر الفساد في البر والبحر بما كسبت ايدي الناس። በባህሩም በየብሱም መከራው ተገለጸ። መከራው ተገለጸ። ምን አይነት መከራ? ድርቅ መከሰት። ምን አይነት መከራ? ጦርነት። ምን አይነት መከራ? አለመግባባት፣ መባላት፣ መጋጨት የመሳሰሉት። በምን ምክንያት? ቢማ ከሰበት አይዲ الناس፣ የሰው ልጆች በሰሩት ወንጀል። የኛ እጅ ውጤት ነው፣ የኔ ወንጀል ውጤት ነው። ሊዩዚቀሁም بعد الذي عملوا፣ ከሰሩት ከፊሉን ሊያቀምሳቸዋል። እንደ ወንጀላችን አላህ ተመጣጣኝ ቅጣት ቢያመጣማ
ምድር ላይ የሚንቀሳቀስ አይኖርም ነበር። ሊዩዚቀሁም ባዕደ አለዚ አሚሉ ከሰሩት ከፊሉን አለ ጥቂት ነው ያመጣው። ለምን ለዓለሁም የርጅዑን ሊመለሱ ዘንዳ። አዎ ወደ አላህ ስንመለስ አላህ ይቀበለናል። እስትግፋር እንኳን እኛ አይደለንም በቀን በአይኔ ስንት ወንጀል ምሰራው፣ በጆሮዬ ስንት ነገር፣ በቀልቤ ስንት ነገር ያካበበኝ አይደለም። ለነቢያቶች የታዘዘ ጉዳይ እኮ ነው። ነቢያቶችን ጭምር አላህ የነቢያት መደምደሚያ የሆኑት ነቢዩን ሰለላሁ ዐለይሂ ወሰለም አዘዛቸው እኮ ወስተግፊር ሊዘንቢከ ለኃጢአት ለወንጀልህ ምህረት ጠይቅ፣ ወሊልሙእሚኒነ ወልሙእሚናት ለወንድ አማኝም ለሴት አማኝም አለ ነቢዩን ሰለላሁ ዐለይሂ ወሰለም። ሙሳ ዐለይሂ ሰላም ሌሎችም ነቢያቶች ምን ጠይቋሉ? ምህረት ጠይቋሉ። አባታችን አደምና ሐዋ ትእዛዙን ከጣሱ በኋላ የከለከላቸውን ቅጠል ከበሉ በኋላ በወንጀላቸው አልጸኑ። አሁን የኛ የትኛው ነው መንሃጃችን? ኢብሊስም አመፀ ከጀነት ወጣ፣ አደምም ሐዋም ትእዛዙን ጣሱ ከጀነት ወጡ። ኢብሊስ በጥመቱ ቀጠለ፣ እስትግፋር አላደርግም ተውባ አላደርግም ቀጠለ። አደም ሐዋ ደግሞ ምን አሉ? ቃላ አሉ ሁለቱም ረበና ጌታችን ወይ ዘለምና አንፉሰና ነፍሶቻችንን በድለናል፣ ወኢን ለም ተግፊር ለና ወተርሐምና አንተ ካልማርከን ካላዘንክልን ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን አሉ። አየ ተውባ አደረጉ፣ አላህ ተውበታቸውን ተቀበላቸው። ኑህ ዐለይሂ ሰላም ምህረት ጠይቀዋል እኮ ረቢ እግፊር ሊ ወሊዋሊደየ ጌታዬ ወይ ምህረትን ለግሰኝ ማረኝ፣ ወላጆቼንም ወሊመን ደኸለ በይቲ ሙእሚናን ወሊልሙእሚኒነ ወልሙእሚናት እኔ ቤት አማኝ ሆኖ ለገባ ወንድም ሆነ ሴት አማኝ ምህረትን ለግሰ። ሙሳ ዐለይሂ ሰላም አሉ ረቢ ኢኒ ዘለምቱ ነፍሲ እኔ ነፍሴን በድያለሁ ፈግፊር ሊ ማረኝ። ማን? ሙሳ ዐለይሂ ሰላም። ዳውድ ዐለይሂ ሰላም ፈስተግፈረ ረበሁ ጌታውን ምህረት ጠየቀ። ወኸረ ራኪአን ወአናብ በግንባሩም ወደ መሬት ተደፋ ወደቀ፣ ወደሱም ተመለሰ። ሱለይማን ረቢ እግፊር ሊ አሉ ጌታዬ ወይ ማረኝ፣ ወሀብሊ ሙልከን ላ የንበጊ ሊአሐድን ሚን ባዕዲ ከኔ ስልጣንም ንግስናንም ለግሰኝ ከኔ በኋላ ለማንም የማይገባው ነው። እነዚህ ነቢያቶች ምህረት ጠየቁ። አቡበከር ሲዲቅ ረዲየላሁ ዐንሁ በስምንቱም የጀነት በር ይገባል ተብሎ የሚታሰቡ ሰሐቢ አቡበከር ሲዲቅ የኢማን ደረጃው ላይ የደረሰ የሁሉንም ውለታ ከፍያለሁ የአቡበከር ሲቀር ብለው ነብዩ የተናገሩለት ይህ ሰሐቢ ነብዩን ምን አላቸው? አንድ ቀን ያ ረሱላላህ አንተ አላህ መልእክተኛ ወይ أنه قال ይላል عبدالله بن عمرو ይህን ሐዲስ የሚያወሩት أن أبي بكر الصديق رضي الله عنهم أبو بكر الصديق رضي الله عنه أنه قال لرسول الله صلى الله عليه وسلم لنبي عليه الصلاة والسلام አላቸው علمني دعاء أدعو به في صلاتي በሰላቴ ውስጥ ሆኜ አላህን የምለምነውን ዱዓ አስተምሩኝ አላቸው። ማን? አቡበከር ሲዲቅ። ነብዩም አሉት ቁል اللهم إني ظلمت نفسي ظلما كثيرا الله ወይ እኔ ነፍሴን ብዙ በደልን በድያታለሁ ولا يغفر ذنوب إلا أنت ወንጀልን ደሞ ካንተ ውጭ የሚምር የለም فاغفر لي ማረኝ مغفرة من عندك አንተ ዘንድ ካለ መግፊራ ምህረት ወርሐምኒ እዘንልኝ إنك أنت الغفور الرحيم አንተ ምህረተ ብዙ አዛኝና ሩህሩህ ጌታ ነህ። አቡበከር ጀነት የተመሰከረለት ሰሐቢ አቡበከር ሲዲቅ ይህንን ዱዓ እንዲያደርጉ ነብዩ ካዘዟቸው በአላህ እኔ እናንተ በኔ ባንተ ወንጀል በኔ ባንቺ ወንጀል እህቴ ዛሬ ዓለም ላይ በላይ የመጣ እንዴት አንመለስም? ለራሳችን ስንል በቃ እንደው ሌላው እንኳን ባስጨንቅ ለራሳችን ስንል ሞቱል ፉጃ ድንገተኛ ሞት በጣም በበዛበት ሰዓት ለራሳችን ስንል አሁን ላይ የመጣ አንዳንድ አመለካከት አለ። ዋናው ልብ ነው። ልብ ካመነ ሌላው ነገር ችግር የለም። ውሸት ወላሂ። ልብ ካመነማ ሰላትን ትሰግዳለህ። ልብ ካመነማ እቴ ሂጃብሽን አላህ እንዳዘዘሽ ትለብሻለሽ። ልብ ካመነማ ስርቆት አትፈጽም። ልብ ካመነ ትእዛዙን አትጥስም። ልብ ካመነ ወደ ዝሙት ልብ ስላላመነ ነው። አላ
ወኢነ ፊል ጀሰድ ሙድጋ አዋጅ በሰውነት ውስጥ ቁራሽ ስጋ አለች አለ ኢዛ ሰለሐት ሰለሐ الجسد ኩሉ እሷ ከተስተካከለች ሰውነት በአጠቃላይ ይስተካከላል እሷ ከተበላሸች ትበላሻለች ሰውነት በአጠቃላይ ይበላሻል ማናት ቀልብ ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም አሁን ያለ አረዋናው ልብ ነው ልብማ አላህ ይመለከተዋል ኢኽላስ አለ የለውም የሚለውን ስራንም ያያል ኢነላሃ ላ ينظر الى صوركم واموالكم ولكن ينظر الى قلوبكم አላህ ወደ እናንተ የሰውነት ቅርጽ ወደ ንብረታችሁ አይመለከትም አቆም አይደለም ጉዳይ አይደለም ولكن ينظر الى قلوبكم ነገር ግን ወደ ቀልባችሁ ይመለከታል የምትሰራው ስራ ኢኽላስ አለ የለውም ሪያ አለ የለውም ጥራት አለ የለውም ያንን ቀልብህን ምንድነው ያሰብከው ይመለከታል ወአዕማሊኩም ወደ ስራችሁ ስራ ምንድነው ተግባርህ ማለት ነው ትሰግዳለህ አትሰግድም ትጾማለህ አትጾምም እቴ ሂጃብሽን ትለብሻለሽ አትለብሽም ይመለከታል ስለዚህ አንዳንድ እህቶች የተሳሳተ አመለካከት አለ ልብ ካመነ ላ አንድ ጸጉር እኮ ያለ አግባብ ከታየች ከጀነት ሽታ ትርቃለች ከተባለ ያቺ ሴት አለች አይደል ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ አንተ አላህ መልእክተኛ ወይ እኔ አውድቅ በሽታ አለብኝ ይጥለኛል እንደው ዱአ አድርጉልኝ አላህ እንዲያድነኝ ከፈለግሽ ዱአ አደርግልሻለሁ አላህ ያድንሻል ሰብር ካደረሽ ግን ጀነት አለሽ አሏት ጀነት አዎ ሰብር አደርጋለሁ ነገር ግን አለች ስወድቅ ሰውነቴ ይገላለጻል ጸጉሬ ይታይብኛል አይነት ሂጃቤ ይከፈትብኛል እገላለጻለሁ እንዳልገላለጽ በመወድቅ ሰዓት ዱአ አድርጉልኝ እቺ ሴት እኮ ራሷን ሳታቅ ብትወድቅ ወንጀል የለባት የተኛ ሰው እስኪነቃ አይደል የቀራችሁት ኪታብ የተኛ ሰው እስኪነቃ ወንጀል የለበትም እብድ የሆነ ሰው እስኪድን ድረስ ወንጀል የለበትም ሕፃን ልጅ እስኪያድግ ወንጀል የለበትም እሺ ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱአ አደረጉላት አዎ እስቲኛም ወደ አላህ እንመለስ ወደ አላህ ምህረት እንጠይቀው የወንጀላችን ብዛት ዛሬ ዓለምን ራስህን እስቲ ቤት ላይ ተመልከተው ትዳሬ ለምን ተናጋበል ጭቅጭቅ ለምን በዛ በለው ቀደምቶቹ የሚጋልቧት ፈረስ ባህሪዋ ከተቀየረችባቸው ዛሬ የሰሯት ወንጀል አለ ብለው ራሳቸውን ይጠይቃል ከሚስታቸው ጋር ጭቅጭቅ ካለ አላህን አምጻለሁ ማለት ነው አዎ እኛም የሆነ ነገር ዝም ብሎ አይመጣም በላ ጭቅጭቅ የሆነ ሰላም ማጣት የሚመጣው በምንድነው እንደዚህ አይነት ነገር ነው ሐሰን አልበስሪ ረህመቱላሂ ዐለይሂ አንድ ሰው መጥቶ ጥያቄ ጠየቃቸው فقد جاء رجل الى حسن البصري يشكو له قحط او ድርቅ እንዳለው አረ ድርቅ መጣ ዝናብ ጠፋ ዱአ አድርጉልኝ ስላቸው فقال له اكثر من الاستغفار استغفار አብዛ አሉት فجاء اخر ሌላኛው መጣ يشكو الفقر ድህነትን ስሞታ የሚያቀርብ ድህነት ያሰኝ ገንዘብ አጣ ተቸገርኩ ዱአ አድርጉልኝ ሲላቸው اكثر من الاستغفار استغفار አብዛ መድኃኒቱ እሱ ነው አሉት فجاء الثالث يشكو عدم الانجاب ሌላኛው ደግሞ ልጅ ስለሌለው ረጅም ዓመት የጠበቀ ልጅ ስላጣ አላህ ልጅ እንዲለግሰው ዱአ አድርጉልኝ አላቸው فقال له اكثر من الاستغفار ايم ሲመጣ استغفار አብዛ አሉት فقيل له في ذلك የዚህ ጊዜ ተባሉ ያም ሲመጣ استغفار يم ሲመጣ استغفار ምንድነው ሲባሉ فقال الم تسمعوا قول الله تعالى عن نبيه نوح عليه السلام الله نبي الله نوح عليه السلام አስመልክቶ የተናገረውን አልሰማችሁም ወይ አሉ ምን አሉ ኑህ عليه السلام ህዝቦቻቸውን 950 ዓመት ዳዕዋ ካደረጉላቸው በኋላ ካደረጉላቸው ጥሪ አይነት አንዱ ወደ ጌታቸው እንዲመለሱ ነበር فقلت አሉ ኑህ አልኳቸው استغفروا ربكم ጌታችሁ ምህረት ጠይቁ انه كان غفارا ሙባለጋ ነው እጅግ ሲበዛ መሐሪ የሆነ ጌታ ነው አላህ ወላሂ ሰው እኮ በድለው የበደልከውን ነገር ይቅርታ ጠይቀው እንኳን ውስጡ ላይ ለቆ ይችላል አላህ የወንጀል አይነት ሰርተ እንደው ጌታዬ የእውነት ወደ አንተ ተመልሻለሁ ብለን ስንመለስ የሚደሰት ጌታ እኮ ነው ሸይጣን ይበሳጭብሃል አላህ ይደሰትብሃል በምን በእስትግፋር استغفار ከጠየቃችሁ يرسل السماء عليكم مدرارا ከሰማይ በተከታታይ ዝናብን ይለግሳችኋል አዎ ዝናብ ጠፋ አይደል አሁን استغفار እናብዛ እስቲ ገብተን እችን ሳምንት እስቲ
የእስትግፋር ሳምንት እናድርጋት። በራሳችን ላይ ለውጥ እናያለን። የእስትግፋር እስቲ ያ ረብ ገብቼ እንደው የሰራሁት ትልቁም ትንሹም አንተ የደበክልኝ የሰተርክልኝ ወንጀል ብዙ ነው። ያ አላህ ማረኝ። ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሂም ብለን እናልቅስ። እስቲ ደብቅ ብለን ያ አላህ እንበል። ምህረት እንጠይቀው። ሙስተዒድ ነን ምህረት ለመጠየቅ? አዎ እኛ ወላሂ ስንተውበት ስንመለስ አላህ ረሕመቱን ያመጣዋል። ንግድ ተጨናንቋል፣ ይከፋፍተዋል። እዚህ ጋር የሆነ ታክስ ገቢዎች አጨናንቋል፣ ያስተካክለዋል። ወንጀል ሲበዛ ግን ነገሮቹ እየጠበቁ ይመጣል። አዎ እየጠበቀ። ስለዚህም ምን አሉ? ከሰማይ በተከታታይ ዝናብ አላህ ይለግሳቸዋል። ወዩምዲድኩም ቢአምዋሊን ወበኒን፣ ከገንዘብም ከልጅም ይለግሳቸዋል። ገንዘብም የጠየቀው ልጅም የጠየቀውን ይሄው መልሱ ተገኘ። ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ፣ ጅረቶችና አትክልቶችንም አላህ ያደርግላቸዋል። ርዝቃችሁን ያሰፋላቸዋል ነው። መን ለዚመ ልእስትግፋር ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ ወሚን ኩሊ ሀሚን ፈረጃ ወረዘቀሁ ሚን ሐይሱ ላ ያሕተሲብ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እስትግፋርን የሚያበዛ በየጊዜ ያ ረቢ ማረኝ ሚል አላህ ካለበት ሐሳብ ጭንቀት መውጫ ቀዳዳን አላህ ያበጃጅለታል። ሐሳብ ጭንቀቱን ነገሩን ክራውድድ የሆነውን ክፍትፍት ያደርግለታል። ርዝቁንም ካላሰቡ ቦታ አላህ ያመጣለታል። አዎ እስትግፋር አላህን ምህረት መጠየቅ። እናት አባትህን አምፀሃል፣ ከነሱ ጋር ግንኙነት አላማረም፣ በሀያት እያሉ ይቅርታ ጠይቅ። እንዳትሸወድ። በሀያት እያሉ ሳያመልጡህ እማያፉ በይኝ እስካሁን ቀልብሽን ሰበርኩሽ በል። አውፍታ ጠይቅ። አባዬ አፉ በለኝ በል። ምናልባት አላህ ወስኖት ከሄዱ ደግሞ ዱዓ አርግላቸው፣ ያንተ ዱዓ ይደርሳቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ዐዘ ወጀል የርፈዑ ደረጀተ ሊልዓብድ ሷሊሕ ፊል ጀና፣ አላህ ለሱ ደግ ባሪያ ጀነት ውስጥ ደረጃውን ከፍ ያደርግለታል። የዚህ ጊዜ አንድ ደረጃ ሲመለከት ያ ባሪያው ፈየቁል ይላል ያ ረቢ አነሊ ሃዚሂ ለኔ ኬት ነው ይላል። ፈየቁል አላህ ይለዋል ቢስትግፋሪ ወለዲከ ለከ፣ ያንተ ልጅ ለአንተ ያደረገለ እስትግፋር ነው። አዎ አላህ ኑሮውን ቀይሮት ያማረ ነገር ሰጥቶ እናቴ በሀያት ብትኖር ብላ የተመኘህ ብዙ ይኖራል። እንደው በሀያት ኖራ ሐጅ ወስጃት ቢሆን፣ በሀያት ኖራ ዑምራ ደጋግሜላት ቢሆን፣ በሀያት ኖራ የሷን ያማረ ቤት ገንብቼላት ቢሆን፣ እንደው ከጉልበት ሰላም ከማሳረፊያት ቢሆን ብለህ የምንመኝ ብዙ ይኖራል። አሁንም ጊዜው አላለቀም። በምን ነይተ ኸይር ነገር ስራላቸው። ይሄው በእስትግፋር ደረጃቸው ከፍ ይላል። ጉድጓዷ ነይተ ቆፍርላቸው። በእናቴ ስም ብለህ የሷ አጅር ደረጃዋ ከፍ እንዲል በአባቴ ስም ብለህ ዑምራ ሐጅ ነይተ አርግላቸው ለነሱ። በምን ደረጃቸው ከፍ እንዲል። በሀያት ያሉትስ ተጠቀም። እግራቸውን እሸው፣ ጀርባቸውን እሽ። ቀደም አትበል ከነሱ፣ ከኋላቸው ሁን። አባዬ ምን ልታዘዝ በል፣ እማዬ ምን ልታዘዝ በል። ፊትህን አታጨማድድ፣ አትኮሳተርባቸው። ልጅ ሆነ አስታውሳ። አንተ ዛሬ ትዳር ስትይዝ ልጅ ስትወልድ ታውቀዋለህ ለልጅ እንዴት እንደምትጨነቅ። ከኔ የበለጠ ልጄ ይብላ ሲታመም እንቅልፍ እንዴት እንዳጣ አይተዋል፣ አይተሽዋል እህቴ። እነሱም እንደዚህ ነበሩ። ከዚህ በባሰ እንደው ነገሮቹ ባልተማቻቹለት በዛ ስቃይ መከራ እናት እንቅልፏን አታ ስታለቅስ እያለቀሰች፣ ስታዝን እያዘነች፣ ስትስቅ እየሳቀች፣ ስትደሰት እየተደሰተች አሳድጋለች። ሽንኩርት ጉሊት ላይ ቁጭ ብላ በዛ ድካም ሳትበላ አንተን አብልታለች። አባት ድንጋይ ተሸክሞ አንተን አሳድገዋል። ቢሮ ላይም ተቀጥሮ አንተን አሳድገዋል። ቻይናም እየተመላለሰ እንደው ልጄን በሰላም አገኘውን እደርስበት ይሁን እያለ በጭንቀት አየር ላይ እየበረ እየመጣም በጭንቀት አሳድገዋል። በየትኛውም ሀል ወላጅ ላንተ መልካም ሆኗል። ወላጆቻችን ለኛ መልካም ነገር አድርገዋል። ስለዚህ በሀያት ያሉት ተጠቀሙ። አንዱ ከወላጅ ጋር መጣላት እነሱን ማስቀየምም ከባድ በላ ነው፣ ከትላልቅ ወንጀሎች ነውና ከነሱ ጋር ያለን ግንኙነትም እናሳምር።
ጡባ ምንኛ ታደለ ማን ሊመን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ በመጽሐፉ ላይ በጣም እጅግ የበዛ እስትግፋር የበዛለት ሰው ምንኛ ታደለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዎ እስቲ ቁጭ ብለህ አስተግፊሩላህ አስተግፊሩላህ አስተግፊሩላህ። አሁን ሰላት ሰግደን ኢማሙ ካሰላመቱ በኋላ አብረን አሰላምተን ምንድነው ያወጣን? ወዲያው ምን አለን? አስተግፊሩላህ አስተግፊሩላህ አስተግፊር። ለሰላት ኸይር እኮ ነው የሰራው። ከአላህ ጋር እኮ ነው የተነጋገርከው። እሱን እኮ ነው የተገዛው። ግን እስትግፋር ለምን? በመሃል ያጓደልከው ሐሳብ ሌላ ቦታ ሄደበታል። የተጓደለ ካለ በእስትግፋር ልጠግነው። ሐጅ አድርገ እስትግፋር አለው። መልካም ስራ ሰርተ እስትግፋር አለው። ታዲያ ወንጀል ሰርተን እስትግፋር አያስፈልግም ይላል ከመካከላችን? ማንም የለም። ስለዚህ ጉዳይ እንዲስተካከል ዱንያ አኺራ ያማረ እንዲሆን አላህ ያማረውን ዝናብ ጥሩ ቡቃያ ዛርት የሚያበቅሉ ያማረውን ዘር የሚበቅልበት ያማረ ምርት የሚገኝበትን ዝናብ እንዲለግሰን ሁላችንም ዱዓ እናድርግ። ባለንበት በአካባቢው ሰላማችን አላህ እንዲያበዛልን ዱዓ እናድርግ። ዛሬ የሰው ልጆች ህይወት እንደ ቀላል እየተቀጠፈ ነው። የዛሬ ሳምንት ምሽቱ ላይ ሁለት ወንድሞቻችን በአሳቃቂ ሁኔታ እንደተገደሉ እዚሁ አዲስ አበባ ላይ ማክሰኞ ላይ እንደተቀበሩ ሰማን። ይሄ በጣም ከባድ ነው ወላሂ። የአንዳንድ ሰው የጥላቻ አስተምሮ ጥላቻ መጥፎ ነው። ጥላቻ መጥፎ ነው ወላሂ። ዛሬ ይሄ ሶሻል ሚዲያ አጠቃቀሙን ካላወቅንበት ገደል ነው የሚከተል። የውሸት ወሬ ይጻፋል፣ የውሸት ወሬ ይነገራል፣ ያልተባለውን ሆነ ይባላል። ኤዲት እያደረገ ያስተካከለ ምንም ያልተከሰተ ቦታ ላይ እንዲህ ተከሰተ ብሎ ይጽፋል፣ ቪዲዮ አድርጎ ይልቃል። ከዛስ ይህን ተግባብቶ የሚኖረው ማህበረሰብ እንዲባላ ያደርጋል። የት ተቀምጦ? እሱ ባህር ማዶ ውጪ ተቀምጦ። እኛ ግን ልንነቃ ይገባል። ሌሎችም የሀገራችን ነዋሪዎች ክርስቲያን ወገኖቻችንም አይናቸውን ሊከፍቱ ይገባል፣ ሊነቁ ይገባል። ባልተጣራ ወሬ ሀገር ልትታመስ አይገባም። አዎ ኢስላም መግደልን ልብ በል ራሱ ጂሃድ ከመጣ አሚር ካለው ከማን ጋር ነው? ከጦርነቱ አካል ጋር ነው እንድትገዳደል ጭምር ያዘዘ። ሽማግሌ እንዳትነካ፣ ሴት እንዳትነካ፣ ህፃናት እንዳይነኩ፣ ዛፍ እንዳትቆርጥ፣ ቤተክርስቲያኖች እንዳይፈርሱ ነው የእስልምና አስተምሮ። ዝም ብለማ ተነስተ መግደልማ የዓለም ህዝብን እንደ መግደል ነው። አንድ ነፍስን ያጠፋ የቁርአን አስተምሮ አንድ ነፍስን ያዳነ የዓለም ህዝብን እንዳዳነ ይቆጠራል ነው የቁርአን አስተምሮ። ለምታርዳት ዶሮ፣ በግህ፣ ፍየልህ፣ ከብትህ ጭምር መጀመሪያ ስለቱን አሳም በደንብ ሳለው ነው ሞርደው ነው። ወልዩሪህ ሻፍራ ካረር ማን ነው ከሳለው በኋላ የሚያርደውን እርድ ቶሎ ያሳርፈው። ፊት ለፊቷ እንዳትስል ነው። ሌላ በግ ታለች፣ ይሄኛውን በግ ስታርድ እንዳያይ ይሄኛው በግ እንዳያይ የእስልምና አስተምሮ እንኳን የሰው ልጆች ጋር ይቅርና የእዝነት የመተሳሰብ የርህራሄ የፍትህ ዲን ነው ኢስላም። ወላሂ ዲኑ ረሕማ ነው። ኢርሐሙ መን ፊል አርድ ሲል ለምድር ላይ ላለ በአጠቃላይ እዘኑ ሲል አላህ እምነትን አልመረጠም። ምድር ላይ ላለ በአጠቃላይ ለእንስሳውም፣ ለሰውም፣ ለእጽዋቱም፣ ለምኑም ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። ሰማይ ያለው ጌታ አላህ ያዝንላችኋል። እዝነት ዲኑ ረሕማ። ስለዚህ እዝነት ልንላበስ በፌስቡክ በቴሌግራም በሉት በሶሻል ሚዲያ ላይ የሚናፈሰውን ወሬዎችን መጀመሪያ ማጣራት ያስፈልጋል። ዛሬ አርቲፊሻል ነገሮች በዝተዋል። አርቲፊሻል ኤአይ ነው ምናምን የምትሉት ነገር መጥቷል። አርቲፊሻል ነገሮች በዝተዋል። እውነት አስመስሎ የሚያቀር ጥንቃቄ ይፈልጋል ነውና ሀገራችንን አላህ ሰላም አላህ ያድርግልን። ረሕመቱንም ዝናቡንም አላህ ይለግሰን። ድርቅ የተከሰተውን አካባቢ በአጠቃላይ የራህመት ዝናቡን አላህ ያውርደው። እንደው አገራችን ለምታ አድጋ በሚበቅለው ቡቃያውን በምኑም ያማረውን ምርት የምናገኝበት አመት አላህ ያድርግልን። ይሄን ድርቅ አላህ ያንሳለን። በእኛ ወንጀል ምክንያት ነው የመጣው። ያ አላህ ወንጀላችንን አላህ ይማረን፣ ይቅር ይበለን። አውፍ ካላቸው ባሪያዎች መካከል አላህ ያድርገን።
የሁላችንም ወንጀል አላህ ይማረን። የሁላችንም ወንጀል አላህ ይማረን። ተደብቀንም በግልጽም ትልቁንም ትንሹንም እንደው እኛና እሱ የምናውቀው ወንጀል አለብን፣ አላህ ይቅር ይበለን። ወደሱ የምንመለስ አላህ ያድርገን። ዳግም ወደ ወንጀል የማንመለስ አላህ ያድርገን። እንደው እሱን ብቻ የምንገዛ እሱን ብቻ የምንለምን አላህ ያድርገን። ትእዛዙን የምናከብር አላህ ያድርገን። ከከለከለን ነገር የምንከለከል አላህ ያድርገን። ከማዕከላችን የተጨነቀውን ከጭንቀቱ አላህ ይፈርጀው። ከጭንቀቱ አላህ ይፈርጀው። የታመሙ ቤተሰቦቻችን አላህ ያሸራቸው። የአልጋ ቁራኛውን አላህ ያስነሳው። የሞቱብንን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ ያማረ አላህ ያርግልን። ያማረ አላህ ያርግልን። ዱንያ አኺራችን በአጠቃላይ ያማረ አላህ ያርግልን። ወንድሞች ስራ የተበላሸባችሁ ስራችሁን አላህ ያሳምርላል። የተስተካከለ ቢዝነሱን አላህ ይስጣችሁ። ያማረውን ድርጅት አላህ ይስጣችሁ። ልጅ የሌለውን አላህ ልጅ ይለግሰው። ትዳር የሌለውንም አላህ ትዳር አላህ ይለግሰው። ትዳር የሌለውን አላህ ትዳር አላህ ይለግሰው። ለእህቶቻችንም ሷሊ ባል አላህ ይወፍቃቸው። ለወንድሞቻችንም ሷሊ ሚስት አላህ ይለግሳቸው። ጎረቤቶቻችን ጋር በሰላም የምንኖር አላህ ያድርገን። ከአካባቢው ማህበረሰብ በሰላም የምንኖርበትን ጥበቡን አላህ ይለግሰን። አላህ Subhanahu Wa Ta'ala ሀገራችን ሰላም አላህ ያድርግልን። ጭቅጭቁን አላህ ያንሳል። ብጥብጡን አላህ ያንሳል። ንትርኩን አላህ ያንሳል። ሰው በሰላም ገብቶ በሰላም የሚወጣበትን እድል አላህ ያመቻችልን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.